ጤና ይስጥልኝ ክቡራትና ክቡራን የፕሮግራማችን ተከታታዮች፣ ይህ ዘኢንዱስትሪ የተሰኘው ስለ ኢንዱስትሪ አንዳንድ ነገሮችን የሚያነሳና የሚያወራው ፕሮግራማችን ነው። ዛሬ በፕሮግራማችን ስለ ቻይና ፈጣን እድገትና የዚህ ቁልፍ ሚስጥር የሆነውን ኢንዱስትሪን እንቃኛለን። ተከታተሉን። የሌሎች ሀገራት ውስጥ ጉዳይ የማይገቡት በራሳቸው ቋንቋ ሁሉንም ዜጋ ያለ መድሎ በሐቅ የሚያገለግሉት ሙስና፣ ስርቆት የሚጸየፉት አገኘን አደግን ብለው የማይመጻደቁት ሰርቶ መብላት ባህላቸው የሆነ ቻይናውያን እንዴት ያስቀናሉ! እንደ ዛሬ ከመበልጸጋቸው በፊት ድህነት መታወቂያቸው ነበር። የሚበሉት አጥተው ጫማ ቆዳቸውን ቀቅለው በልተዋል። ታዲያ መሪያቸው እርዳታ አንለምንም፣ የማንንም እጅ አንጠብቅም፣ ስራ ብቻ ሌላ ተስፋ የለንም ብሎ ነበር ህዝቡን ከልመና መንፈስ አውጥቶ ወደ ስራ ባህል ያስገባው። ከቻይናውያን ምን እንማራለን? የሀገራችን እድገት ሲታሰብ የቻይና ፈጣን እድገት ሚስጥር መፈተሽ ግድ ይላል። እስቲ ስለ ቻይና ትንሽ እንይ። በቆዳ ስፋቷና በህዝብ ብዛቷ ያለማጋነን 8 ኢትዮጵያ ማለት ነች። 1.4 ቢሊዮን ህዝብ በሰላም የሚኖርባት ሀገር። የቻይና ፕሬዚዳንት ሺ ጂንፒንግ ይባላሉ። በህዝብ ኢኮኖሚ እድገት ላይ ኢንቨስት በማድረግና ሙስናን አጥብቆ በመታገል ይታወቃሉ። ከዚህ በተጨማሪ እርዳታን የሚጸየፉና ከእርዳታ ጀርባ መዘዝ አለ ብለው የሚያምኑ ናቸው። ኢንዱስትሪ ደጋፊ ብቻ ሳይሆኑ አፍቃሪም ጭምር ናቸው። ታዲያ ሌላውን ትተን ኢንዱስትሪ ላይ ብቻ እስቲ እናተኩር። በጦርነት በድህነት ስትማቀቅ የነበረችው ቻይና ለመገንባት የተወሰደው የመጀመሪያ እርምጃ ህዝቡ ሰርቶ መብላት ብቻ አማራጭ እንደሆነ ማሳመንና ለሚሰራ ሰው ድጋፍ፣ እገዛ፣ ብድር መስጠት ነበር። In my opinion, was largely successful. So in many industries, like China is catching up with the leading edge, and in some industries, China even leading, even in cars, and 5Gs, batteries, solar energies. Now even in the AI, JAI, China become one of the players. እሺ እንግዲህ ክቡራን አድማጮቼ የዚህ የቻይና ስራ ወዳድ የሆነውን ታላቅ ህዝብ ድህነትን በስራ ያሸነፈውን የቻይናን ህዝብ ስለ ኢንዱስትሪ የተለያየ ፕሮግራሞችን በመዘገብ እናቀርብላችሁ ወደ እናንተ የምናቀርብላችሁ ይሆናል። ምሳሌነቱ ለሀገራችን በጣም ጠቃሚ ስለሆነ በሀገራችንም እንግዲህ ስለ ኢንዱስትሪ አንዳንድ የተጀመሩና እየተሰሩ ያሉ ጥሩ እንቅስቃሴዎች እየታዩ ናቸው ያሉት። ከዚህ ውስጥ እንግዲህ ኢትዮጵያ ታምርት የሚባለው በቅርቡ ኤግዚቢሽን ላይ በሁለተኛ ፕሮግራሜ እንገናኛለን። እስከዛው ለኢንዱስትሪ ቁልፍ የሆነውን ሰላማችንን ፈጣሪ ይጠብቅልን እያል በዚሁ እንሰናበታለን። ጤና ይስጥልኝ።